ብራቮ ፒኤልሲ። ሰላም እንዴት ናችሁ? ብራቮች ነን። በስራ መደራረብ ምክንያት ትንሽ እንደጠፋ እናውቃለን። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እያልን ዛሬ ደግሞ የመጣነው አዲስ ባስገባናቸው ግብአቶች ለእናንተ ልናስተዋውቅ ሲሆን እንዲሁም አዲስ እንደተለየ የአሻንጉሊት አሰራር ልናሳያችሁ ነው። የምታዩትን እቃዎች በሙሉ እኛ ጋር ማግኘት ይችላሉ። አይኖችን ሆነ የተለያዩ ጨርቆችን እኛ ጋር ማግኘት ይችላሉ። ወደ ቪዲዮ እንሄዳለን። በዛሬው ቪዲዮአችን እንግዲህ ኖርማል አሻንጉሊት ሳይሆን የምናሳያችሁ በአይነቱ ለየት ያለ የማንጎ ቅርጽ ያለው አሻንጉሊት ሲሆን እሱንም እንደምታዩት በመስራት አዲስ ቢዝነስ ውስጥ መግባት ይችላሉ። ሙሉ ግብአቱን እኛ ጋር ማግኘት ይችላሉ። በምታዩት መንገድ ጨርቁን ካዘጋጀን በኋላ በእጅ ብቻ ነው የሚሰራው። እንደሚታየው በጣም ቀላል ነው። በአሁን ሰዓት በገበያ ላይ ተፈላጊ የሆነ እቃ ነው። በልኬታችን መሰረት ደርበን በራሱ ቅርጽ ካወጣን በኋላ በሚታየው መንገድ ግጥም አድርገን ራሽ ጠቅጥቀን እንሰፋዋለን። በጣም ቀላል ስለሆነ ነው ብዙ ቦታ ላይ ድምጻችን ያልገባው። ቪዲዮን በማየት መረዳት ስለሚቻል ነው።
እንደሚታየው እንግዲህ ቆንጆና የሚያምር ለመዝናኛነት ወይም ለቤት ማስዋቢያነት የሚያገለግል አሻንጉሊት ሰርተናል። እንዲህ በቀላሉ መስራት የምትፈልጉ ከሆነ ባስቀመጥነው ስልክ እቃዎቹን ማግኘት ይችላሉ። በመደወል እቃዎቹን ማግኘት ይችላሉ። እንዲሁም በቀጣይ በትልቁ አሻንጉሊት አሰራር እንገናኛለን። እስከዛ ግን 500 ሰብስክራይብ እናስገባው። ሰብስክራይብ በማድረግ ቤተሰብ ይሁኑ። እቃዎቹን ለማዘዝ ባስቀመጥነው ስልክ ይደውሉ። ብራቮ ቢዝነስ ፒኤልሲ